ሀቢት ወይም ደግሞ ልማድ ማለት ምን ማለት ነው? ቀጥተኛ ፍቺውን ከተመለከትን አንድ ነገር በጣም በተደጋጋሚ ያደረግን ስንቀጥል ያ ነገር እኛ አይምሮ ውስጥ አውቶማቲክ ወይንም ደግሞ ያለምንም የአይምሮአችን ጣልቃ ገብነት የምናደርገው ነገር ሲኖር ሀቢት ወይንም ደግሞ ልማድ ይባላል። ምሳሌ ስጠን ካላችሁ ጫማችሁን ማሰር፣ እርሳችሁን መቦረሽ፣ ፊታችሁን መታጠብ፣ እነዚህ ሁሉ አይምሮአችሁ ሳያስበው የሚያደርጋቸው ነገሮች ናቸው። አሁን ታዲያ ሀቢት ወይንም ደግሞ ልማድ የሚባለውን ቃል ለብዙ አይነት ነገር እንጠቀመዋለን። ለምሳሌ ስፖርት የመስራት ልምድ ማካበት እፈልጋለሁ ትላላችሁ፣ ወይንም ደግሞ ቁጭ ብሎ በየቀኑ ጆርናል ማድረግ ወይንም ደግሞ መጻፍ። ያንን ስትሉ ዴይሊ ፕራክቲስ ወይንም ደግሞ ቀን በቀን ማድረግ የምትፈልጉት ልምምድ እንደሆነ እየተናገራችሁ ነው። ነገር ግን ምንም ያህል የመጻፍ ልምድን ብታካብቱና ቁጭ ብላችሁ ብትጽፉም አውቶ ፓይለት ወይንም ደግሞ አውቶማቲክሊ የምታደርጉት ነገር አይኖርም። ለምሳሌ ጥርሳችሁን ስትቦረሹ አይምሯችሁ ማሰብ የለበትም። ቁጭ ብላችሁ ስትጽፉ ግን አይምሯችሁ ማሰብ አለበት። ሳታስቡ አውቶማቲክሊ ቁጭ ብዬ ለአንድ ሰዓት ልጽፍ እችላለሁ ማለት ዘበት ነው። ስለዚህ ኮንሽስ ሆነን መስራት ያሉብን ብዙ ነገሮች አሉ። አይምሯችንም አውቶ ፓይለት ላይ ሆኖ ደግሞ ማድረግ የምንችላቸው ብዙ አይነት ተግባራቶች ሊኖሩ ይችላሉ። ታዲያ አሁን አይምሯችን ለምንድነው ሀቢት የሚባለውን ነገር ቢልድ ያደረገው ወይንም ደግሞ የሚጫወተው ሚና ምንድነው ብለን ከተመለከትን እዚህ ዓለም ላይ ለመኖር እዚህ ዓለም ላይ ለመትረፍ ኤነርጂ በጣም ያስፈልገናል። ለኛ ብቻ ሳይሆን ለእያንዳንዱ ፍጥረታት ኤነርጂ በጣም አስፈላጊ የሆነ ነገር ነው። ታዲያ በህይወታችን ለሰውነታችን የሚያስፈልጋቸውን ኤነርጂዎች ለማግኘት ደግሞ ሌላ ኤነርጂ ያስፈልገናል። ለምሳሌ ጠዋት ቁርሳችንን በላን፣ ጠዋት የበላነው እንደ ኤነርጂ ይሆንልንና ቀጣይ ምግባችንን ለመፈለግ ሌላ ኤነርጂ ሆኖ ያገለግለናል። ስለዚህ ኤነርጂ በጣም ውድ የሆነ ነገር ነው። በጣም ብዙ ኤነርጂ እየተጠቀምን በቀጠልን ቁጥር በህይወታችን ሌላ ኤነርጂ የሚያስፈልግባቸው ቦታዎችና ክፍሎች ላይ የሚያስፈልገውን ነገር ሳናስገባ እንቀራለን ማለት ነው። ያ ደግሞ እንዳይፈጠር አይምሯችን ተግቶ እየሰራ ነው። እንዴት ብላችሁ ከጠየቃችን በተቻለው አቅም ኤነርጂውን ኮንዘርቭ ያደርጋል ወይንም ደግሞ እየቆጠበ ይሄዳል። ኤነርጂ እንዴት ነው የሚቆጠበው ካላችሁ ሀቢት ወይንም ደግሞ ልማድ በሚባል ነገር ላይ ቅድም እንዳልኳችሁ ሀቢት ወይንም ደግሞ ልማድ አይምሯችን አውቶ ፓይለት ላይ ሆኖ የሚያከናውናቸው ነገሮች ናቸው። ማለትም ደግሞ አይምሯችን ቀጥተኛ ተሳትፎ ማድረግ የለበትም። ብናስተውልም ባናስተውልም ኮንሽስ ብንሆንም ባንሆንም ያንን ነገር ማድረጋችን አይቀርም። አውቶማቲክ መሆን ያለባቸው ነገሮች አውቶማቲክ በማድረግ የእኛን ተሳትፎ በሚጠይቁ ነገሮች ላይ ኤነርጂዎችን ቆጥቦ ያስቀምጥልናል ማለት ነው። ጄምስ ታዲያ ምንድነው እዚህ ውስጥ ልብ ያልከው ነገር ካላችሁ ህይወትን የሚቆጣጠራት እድልም ነው ሀቢታችንም ነው። እድል ደግሞ የሚመጣው በተደጋጋሚ በምናደርጋቸው ተግባሮች ነው። ስለዚህ ሀቢታችንን ኮንትሮል ማድረግ እንችላለን። ያንን ኮንትሮል ካረግን ደግሞ እድላችንንም ተወሰነ መጠን ልንቆጣጠር እንችላለን ማለት ነው። ስለዚህ ህይወታችን በእጃችን ስር ሊሆን ይችላል። በጣም የሚያስገርመው ነገር ደግሞ ብዙዎቻችን ሀቢቶቻችንን መቆጣጠር እንደምንችሉ ላናቅም። ከኛ ቁጥጥር ውጭ ያለ ነገር እንደሆነና ሌላ ሰው መጥቶ የኛን ህይወት እንዲያስተካክልልን እንጠብቃለን። ሀቢቶቻቸውን መቆጣጠር እንደሚችሉ ሳይሆን ሀቢቶቻቸውን እነሱን እንደሚቆጣጠሩ አድርገው ነው የሚያስቡት። ያ ደግሞ ትልቅ ስህተት ነው። እንዴት ብላችሁ ከጠየቃችሁኝ ቪክቲም ማይንድሴት የሚባለው ነገር ወደ እናንተ ውስጥ እየተቀበረ ይመጣል። የተበዳይነት አመለካከት ማለት ነው። ሁልጊዜ እኔ ነኝ የተበደልኩት ብላችሁ ታስባላችሁ። በራሳችሁ ተግባር በራሳችሁ ልምድ ራሳችሁን ተበዳይ ታደርጋላችሁ። እዛማ ላይ ነው የምታሳብቡት መጥፎ ልማዶቻችሁ ላይና ውጫዊ የሆኑ ነገሮች ላይ። ነገር ግን እያንዳንዱ ነገር በጥልቀት ልረዳ ብላችሁ ውስጡን ገልጣችሁ እየተመለከታችሁ ከሆነ ጠላታችሁ ሀቢት ነው። ሀቢትንም ደግሞ መቆጣጠር የምትችሉት ራሳችሁ ናችሁ። ስለዚህ የራሳችሁ ጠላት የነበራችሁት ራሳችሁ ናችሁ እንጂ ማንም ሰው አልነበረም። አሁን እዚች ምድር ላይ ስንመጣ ሁላችንም ስጦታ ተሰጥቶናል። ታለንት ወይንም ደግሞ ጊፍት አለን። እዛ ላይ ደግሞ ምን ይጨመራል? በዘራችን የምናገኛት የሆነች ሽልማት ልትኖረን ትችላለች። ለምሳሌ አንድ ሰው በቀላሉ ውፍረቱን ሊቀንስ ይችላል። ሌላኛው ሰው ግን በፍጹም ሊያደርገው አይችልም። ልክ እንደዚህ አይነት መበላለጦች አሉ። ነገር ግን በጣም ቶፕ የሚባሉ ፐርፎርመሮችን ወይንም ደግሞ ዓለም ላይ በጣም ስኬታማ የሚባሉ በስራቸው የታወቁ ሰዎችን ካያችሁ በታለንትና በሀቢታቸው ቶፕ የሆኑ ሰዎች ስለሆኑ ነው ያሉበት ቦታ ላይ ሊደርሱ የቻሉት። መጀመሪያ ስጦታቸውን ያውቃሉ። ከዛ ስጦታቸውን ደግሞ ሀቢታቸው ያደርጉታል። ከዛ በኋላ በሁለቱ መሃል ጨዋታቸውን እየተጫወቱ የዓለማችን ምርጥ ይሆናሉ ማለት ነው። ነገር ግን ብዙ ተሰጥኦ ያላቸው ብዙ ስጦታ የተሰጣቸው ሰዎች አሉ። ስኬታማ ግን አይደሉም። ለምን ብለን ከጠየቅን በደንብ እየሰለጠኑ አይደለም። ማለትም ደግሞ ሀቢት የላቸውም። የወጣላቸው ስኬጁል የለም። በዚህ ሰዓት ላይ ስጦታዬን በደንብ እያሻሻልኩ እሄዳለሁ የሚባል ነገር የለም። ያ ከሌለ ደግሞ ስኬት ሊገኝ አይችልም። ብዙ ጊዜ ሰዎች ሲያወሩ የምትሰሙት ነገር አለ። ገንዘብ ማግኘት እፈልጋለሁ፣ ያለኝን ገንዘብ መጨመር እፈልጋለሁ፣ ወይንም ደግሞ ውፍረት መቀነስ እፈልጋለሁ ይላሉ። ነገር ግን አሁን ላይ የተቀመጡበት የፋይናንሻል ስቴጅ ወይንም ደግሞ ያሉበት ደረጃ ፋይናንሻል ሀቢታቸውን በትክክል ያንጸባርቃል። አሁን ላይ ያሉበት የሰውነት መጠን፣ የሰውነት ክብደትም የጤናቸውን ልማድ በደንብ
አድርጎ ያንጸባርቃል። ወደ ዕውቀትም መምጣት እንችላለን። የዕውቀታቸው ደረጃ አሁን ላይ የያዙትን የመማርና የማጥናት ልምዳቸውን በደንብ አድርጎ ያሳያል። አሁን እዛ ደረጃ ላይ ያሉ ሰዎች መቀየር ያለበት ነገር ባንክ አካውንቴ ውስጥ ያለው ቁጥር ነው ወይንም ደግሞ ፈተና ላይ የማገኘው ውጤት ነው አሊያም ደግሞ መመዘኛው ላይ ያለው ቁጥር ነው ብሎ ሊያስቡ ይችላሉ። በደንብ ጉዳዩን እያጤኑት ከሄዱ ግን መቀየር ያለበት ነገር መጀመሪያውኑ ያንን ውጤት ይዞባቸው የመጣው ሀቢት ወይንም ደግሞ ልማድ ነው። ልማድ ሲባል ደግሞ ትናንሽ የምናረጋቸው ተግባራቶችን ያካትታል ማለት ነው። እነሱ ናቸው በጣም አስፈላጊ ነገሮች። ህይወታችንን ሙሉ ለሙሉ ባንድ ይቀይሩልናል እያልኩ አይደለም። ነገር ግን እንደዚህ አይነት ትናንሽ ነገሮች ናቸው ተደምረው ትልቅ ውጤት ይዘውብን የሚመጡት። አሁን ለምሳሌ አንድ ፑሽአፕ ዛሬ ስለሰራችሁ ብቻ ሙሉ ለሙሉ ሰውነታችሁ ይቀየራል ማለት አይደለም። ነገር ግን በየቀኑ ስፖርት የሚሰራ ሰው ያረጋቸዋል። በየቀኑ የምትሰሩትን ፑሽአፖች እየተደመሩ የእናንተን ሰውነት እየቀየሩ ይሄዳሉ እንጂ አንዷ ብቻ ምንም አትለውጥላችሁም። ስለዚህ አሁን አመለካከታችንን ብቻ ነው መቀየር ያለብን። ዓላማችን ማራቶን መሮጥ ሳይሆን ሯጭ መሆን ብቻ ነው። እሱን ካገኘን ሌላው ሁሉ ቀላል ነው። በሌላ መልኩን ከተመለከትን ዋናው ግባችን ሊሆን የሚገባው መጽሐፍ ጽፎ መጨረስ ሳይሆን ጸሐፊ መሆን ነው። ስለዚህ የምናሳድደው ግቡን ሳይሆን ግቡን የሚያሳካውን ሰው መሆን ነው። ውጤቱን ሳይሆን ውጤቱን የሚያመጣውን ሰው መሆን። ይህ ከሎው ኦፍ አትራክሽን ጋር ሊገናኝ ይችላል። ነገር ግን መሆን የምትፈልጉትን ሰው ቀድማችሁ እንደመሆን አድርጋችሁ አስቡት። የእናንተ ዓላማ አንድ መጽሐፍ ጽፎ ማሳተም ከሆነ ራሳችሁን እንደ ጸሐፊ ስትመለከቱ፣ ራሳችሁን እንደ ጸሐፊ ስትይዙ፣ ተግባሮቻችሁም የጸሐፊ ከሆኑ መጽሐፉን ጽፋችሁና ሳተማችሁ ለገበያ ማውጣታችሁ እኮ አይቀርም። ስለዚህ ትክክለኛ ለውጥ የሚመጣው ምን ስናደርግ ነው ካላችሁ አይደንቲቲ ቼንጅ ሲመጣ ወይንም ደግሞ ሙሉ ለሙሉ ማንነታችሁን መቀየር ስትችሉ ነው። ከወደፊት ማንነታችሁ ጋር ትጣጣማላችሁ። የወደፊት ማንነታችሁን አሁን ሆናችሁታል። ውስጣዊ ታሪካችሁን ማለትም ደግሞ ውስጣዊ ለራሳችሁ የምትነግሩትን ስቶሪ ከቀየራችሁ ውጫዊ ነገሩ በቀላሉ ይቀየራል። ዋናው የውስጡን ማሸነፍ ነው። እንደ ሌላው ሰው ጠዋት ተነስታችሁ ራሳችሁን ማነቃቃት አይጠበቅባችሁም። ውስጣችሁ ያመነበት ውስጣችሁ ያወቀው ማንነቱ ስለሆነ ጠዋት ተነስቶ ማድረግ ያለበትን ያደርጋል። አእምሯችሁም ልባችሁም ጠዋት ተነስቶ እኔ እኮ እንደዚህ ነኝ እንዲህ ነው ማድረገው ነው የሚለው እንጂ ሌላ ምንም አይነት ነገር የለም። ታዲያ የግብ ጥቅሙ ምንድነው ካላችሁ ደግሞ ፊታችሁን ወዴት እንዳዞራችሁ ለማወቅ ይረዳችኋል። በህይወት መሄድ የምትፈልጉበትን አቅጣጫ በደንብ አድርጋችሁ ታውቁታላችሁ። በዛ ላይ ደግሞ ፊልተሪንግ የሚባል ነገር አለ። አንዱን ከሌላው መለየት። ህይወታችሁን ዝም ብላችሁ እየኖራችሁ ስትቀጥሉ ብዙ አይነት ሰዎች ወደ እናንተ ህይወት ይመጣሉ። ብዙ አይነት እድሎችንም ይዘውላችሁ ይመጣሉ። የሥራ እድል ወይንም ደግሞ ማንኛውም ነገር። ታዲያ የእናንተ አቅጣጫ ላይ የሌለን ነገር ዝም ብላችሁ ከምትቀበሉ ጎል ወይንም ደግሞ ግብ ካስቀመጣችሁ በዛ መሰረት እየተመራችሁ ትቀጥላላችሁ። የማያስፈልጋችሁ ወደ እናንተ ግብ የማይወስዳችሁ ነገር ቢመጣም እዛ ነገር ውስጥ አትገቡም። ምንም ያህል ያ ነገር ጥሩ ቢሆንም የእናንተ ቦታ ሌላ ነው። ግብ ማለት መጨረሻው ላይ ፎከስ ያደረገ ወይንም ደግሞ ያጠነጠነ ነገር ነው። ሲስተም ማለት ደግሞ ፕሮሰስ ወይንም ደግሞ ሂደት ላይ ያተኮረ ነገር ነው። ስለዚህ ሲስተም ማለት ወደ ግባችሁ የሚወስዳችሁ ብዙ አይነት ተግባራቶች ናቸው። እዛ ውስጥ ይካተታሉ ማለት ነው። ግብን ማሳካት ደግሞ ያን ያህል የሚያስደስተን ወይንም ደግሞ የምናባረረው ነገር ይመስለናል። ነገር ግን ለትንሽ ጊዜ ብቻ የሚቆይ ነገር ነው። ምክንያቱም እኛ እያሳደድን ያለው የመጨረሻውን ውጤት ሳይሆን የመጨረሻውን ውጤት የሚያመጣውን ሰው መሆንን ነው። ስለዚህ ፕሮሰሱ እኛነታችንን እየሰራ ይሄዳል። ማለትም የምንፈልገውን ማንነት ይዘን እንሄዳለን። እዛ ደረጃ ላይም ስንደርስ የተጠበቀ ነገር ይሆናል። ብዙ ጊዜ የሚባል አባባል አለ፣ የሁሉም ነገር ውበት መዳረሻው ላይ ሳይሆን ጉዞ ላይ ነው። እኔም ለእናንተ መመክረው ትናንሽ የሆኑ ተግባሮቻችሁን መጀመሪያ ቀይሩ። ባህሪያችሁ ይቀየራል። ባህሪያችሁ ሲቀየር ማንነታችሁ ይለወጣል። ማንነታችሁ ከተለወጠ ደግሞ መሆን የምትፈልጉትን ሰው ትሆናላችሁ። የዛኔ ደግሞ ማሳካት የምትፈልጉት ነገር ናቹራሊ ወይንም በተፈጥሮ ዝም ብሎ ይመጣላችኋል። አቶሚክ ሃቢትስ በተሰኘ መጽሐፉ በጣም ተወዳጅነትን ያተረፈው ጸሐፊ ጄምስ ክሊር። ስለተከታተላችሁኝ አመሰግናለሁ። ቻው።